ሃሌ ሃሌሉያ በከ ማይብየ እግዚእነ በወንጌል ግብረ ዘወሃብከኒ ፈጸምኩ ወነገርኩ ስመከ ለሰብእ ግብረ ዘወሃብከኒ ፈጸምኩ አባ ወአቡየ ሰብሐኒ በስብሐቲከ ግብረ ዘወሃብከኒ ፈጸምኩ ግብረ ዘወሃብከኒ ፈጸምኩ። ሰላም፣ እንዴት ሰነበታችሁ? ውድ የጤና ቤተሰቦች፣ በዛሬው ፕሮግራማችን መጋቢ ሐዲስ ኢሳይያስ ካሹ የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ስብከተ ወንጌል የሆኑትን ስለ ትንሣኤና ዳግም ትንሣኤ ሊገልጹልን ከኛ ጋር ተገኝተዋል። ክብረት ይስጥልን። እናንተ አድማጭ ተመልካቾቻችን ደግሞ እንድትከታተሉ እንጋብዛለን። ታዲያ ላይክ እና ሼር እንዲሁም ሰብስክራይብ እንድታደርጉልን እንጠይቃለን። በመጀመሪያ መምህራችን ጥያቄያችንን አክብረው እዚህ ድረስ ስለተገኙ በልዑል እግዚአብሔር ስም እናመሰግናለን። አመሰግናለሁ። ክብር ይስጥልኝ። አሜን። እንደ መንደርደሪያ እንዲሆነን ያው ያለነው የትንሣኤ ሰሞን እና የትንሣኤ ሳምንት ላይ ነን እና ትንሣኤ በአጭሩ እንዴት እንገልጸዋለን? ስንት አይነት ትንሣኤ ሳለ በቤተክርስቲያን? እሺ፣ አመሰግናለሁኝ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በሀገር ውስጥም ከሀገር ውጭም ያላችሁ ይህንን ሚዲያ እየተከታተላችሁ ያላችሁ እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሰን አደረሳችሁ እያልኩኝ ሁላችንም ትንሣኤው የሁላችንም ትንሣኤ ነው። ትንሣኤ ተስፋ የሰነቅንበት፣ ሞትን ያራቅንበት፣ ሕይወትን ያቀረብንበት ክርስቶስ ለእኛ ብሎ ክብሩን የገለጠበትና የእኛም ትንሣኤ የተረጋገጠበት የሰው ልጅ መቃብርን የረገጠበት በክርስቶስ ትንሣኤ ትንሣኤያችን የታወጀበት ነውና ትልቅ በዓል ነው። ቤተክርስቲያኗም ትልቁ ሐዋርያትም መነሻቸው የስብከት ዋና ነጥባቸው ትንሣኤው ነውና በትንሣኤው ነው ስብከቱ የክርስቶስ መነሳት ለቤተ ክርስቲያን ትልቅ አንደበታቸውን ሞልተው ጽናትና ብርታት ሆኗቸው ሐዋርያትም ስብከታቸውን ያረጉት በትንሣኤው ላይ ነው። ትልቁ መሰረቱ ትንሣኤ ነውና እንግዲህ ትንሣኤ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲነሳ ሁላችንም ተነስተናል ማለት ነው። ተንሥአ እግዚእነ ከመ ይምሃረነ ተንሥኦ ሥጋቲነ፣ ጌታችን መድኃኒታችን የተነሳው የእኛን መነሳት ሊያስተምረን ነው ይላል ሊቁና። እሱ የተነሳው እኛ መነሳታችንን፣ እሱ መቃብርን ድል ያደረገው እኛም ድል እንደምናደርገው፣ ክርስትና መጀመሪያ መከራ፣ ቀጥሎ ደግሞ ደስታ፣ መጀመሪያ ደግሞ መውደቅ፣ ኋላ መነሳት፣ መጀመሪያ ጨለማ፣ ኋላ ብርሃን እንደሆነ በዚህ በትንሣኤው ላይ እንደምናየው ነው። እንግዲህ ሕማማቱን አክብረናል። ሕማማቱ ስቃይ መከራ ነው። መገፋት፣ መገረፍ፣ መውደቅ፣ መጠላት፣ ልብስን መገፈፍ፣ በጅራፍ መገረፍ፣ ብዙ ስቃይና መከራ ነው ቤተክርስቲያኗ በዚህ ነው የምትሄደው እና መጨረሻ ላይ ግን የሁሉ በምንድን ነው የተጠቃለለው እና የተጠናቀቀው? በትንሣኤው ነው። ትንሣኤው ደግሞ መጨረሻ ላይ በጨለማው የበራበት፣ ጠላት ያፈረበት፣ ሰይጣን የተቀጠቀጠበት፣ ሲኦል ተበርብሮ ወይም ተከፍቶ ነፍሳት የወጡበት ትልቅ የክርስቲያንና የቤተክርስቲያን መሰረት ነው ማለት ነው እና ትንሣኤው
ምንም ከሁሉም የምናደርገው ጉዟችንም ለትንሣኤ ነው። ጠቅላላ ጉዟችን እስከ ትንሣኤው ድረስ ነው ማለት ነው እና አሁን ትንሣኤው እንግዲህ መጀመሪያ መነሻችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ነው። ይህንን ይዘን ነው ከዚያ በኋላ ትንሣኤዎችን የምንለያያቸውና መጀመሪያው ክርስቶስ ትንሣኤ አስቀድሞ በነቢያትም ተናግሯል። እንግዲህ በዮናስም አስቀድሞ ዮናስ 3 መዓልት 3 ሌሊት በከርሰ አንበሪ አድሮ ነነዌ ሄዶ እንዳስተማረ ክርስቶስ ደግሞ እሱ ምሳሌ አድርጎ ደግሞ በአዲስ ኪዳን ዮናስ እንደዚሁ በአሳ አንበሪ ውስጥ 3 መዓልትና 3 ሌሊት እንደተቀመጠ የሰው ልጅም ደግሞ እንደገና በመቃብር ይቀመጣል ምልክቱ ነው ብሎ ራሱ ገና ከመሞቱ በፊት አስቀድሞ ተናግሯል ማለት ነው። ስለዚህ እሱም ራሱ ትንሣኤውን በልዩ ልዩ ቦታ ላይ ለሐዋርያትም ለሚከተሉትም ሲናገርና ሲያስተምር አይተናል እና የመጀመሪያው የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሣኤ ነው። እንግዲህ 3 መዓልት 3 ሌሊት በከርሰ መቃብር አድሮ እሁድ ሌሊት እንደተነሳ ሁላችንም ትንሣኤውን አብስረናል፣ ደስ ብሎናል። ስለዚህ የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ነው። ይሄ ትንሣኤ ደግሞ ጠቅላላ የቤተ ክርስቲያኗ ሕልውና፣ የቤተ ክርስቲያኗ መሰረት፣ የቤተ ክርስቲያን ጠቅላላ ወደፊት አቅጣጫዋንና ክርስቲያን ሞትን ድል አድርገው መቃብርን አሸንፈው ተነስተው ከእርሱ ጋር በክብር የሚኖሩበትን የምናይበትና ተስፋ ይዘን መከራውን ግፉን ሁሉ ታግሰን የምንሄድበትና የምንቀጥልበት ስለሆነ የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሣኤ ነው ማለት ነው። ሁለተኛው ደግሞ የማን ትንሣኤ ነው ካል ከክርስቶስ ቀጥሎ የማን ትንሣኤ ነው? የክርስቲያኖች ትንሣኤ ማለት ነው። ጠቅላላ የቤተ ክርስቲያን ወይም የአማኞች ትንሣኤ ይቀጥላል ማለት ነው። እንግዲህ እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንም ፈርሰን በስብሰን ተቀብረን ጠቅላላ እሱ በዕለተ ምጽአት ሲመጣ ሁላችንም የምንነሳበትና በክብር የምንቆምበት ነው። ይሄ ደግሞ በሁለት ይከፈላል ማለት ነው። የክብር ትንሣኤና የአሳር ትንሣኤ ይባላል ማለት ነው። መልካም የሰሩ የክብር ትንሣኤ ይነሳሉ፣ ክፉ የሰሩ ደግሞ የሐሳር ትንሣኤ ይነሳሉ ማለት ነው። ሁለቱም የክርስቲያን ትንሣኤ በሁለት ይከፈላል ማለት ነው። ምክንያቱም መልካም የክብር ትንሣኤና የሐሳር የመከራና የደስታ የጨለማና የብርሃን ትንሣኤ ተብሎ በሁለት ይከፈላል ማለት ነው። ስለዚህ የክርስቲያን ትንሣኤ በሁለት ይከፈላል። መልካም የሰሩ በዚህ ዓለም ላይ እግዚአብሔርን አምልከው ስሙን ጠርተው ስርዓቱን አክብረው ሕጉን ጠብቀው በትእዛዙ ተመርተው የኖሩ አስራቱን በኩራቱን አውጥተው የተራበ አብልተው የተጠማ ጠጥተው የኖሩ የክርስቶስን መንገድ የተከተሉ ትንሣኤ ዘለክብር እሱ በተነሳበት መንገድ ተነስተው ልክ ከፀሐይ 7 እጅ አብርተው ከእርሱ ጋር የሚኖሩበትና ከዚህ ዓለም ወደ እርሱ የሚሸጋገሩበት ሁለተኛ ሞት የሌለበት ከመላእክት ጋር የሚኖሩበት ይህ ትንሣኤ ዘለክብር ይባላል። ያኛው ደግሞ ትንሣኤ ዘለሐሳር ማለት ፍርድ የሚቀበሉበት ከገነት ሳይሆን ወደ ሲኦል የሚሄዱበት ወደ ጨለማና ወደ ድቅድቁ የሚጣሩበት ስለሆነ የትንሣኤ ዘለሐሳር ይባላል ያኛው ማለት ነው። በሁለት ይከፈላል። እንደገና ደግሞ የአልዓዛርን ትንሣኤ እናገኛለን። የአልዓዛር ትንሣኤ ሞትን የሚያስከትል ትንሣኤ ነው ማለት ነው። የአልዓዛር ትንሣኤ ሞትን ያስከትላል። ለምንድን ነው ሲባል እሱ የተነሳው በስጋ ነው የተነሳው። ከኋላ ደግሞ ይሞታል። ሁለተኛ ትንሣኤ ይጠብቀዋል ማለት ነው። የአልዓዛር ትንሣኤ ሁለተኛ ትንሣኤ ይጠብቀዋል። የክርስቶስ ትንሣኤ ግን አንድ ነው፣ አንድ የተነሷል። ስለዚህ የአልዓዛር ትንሣኤ ሮብ ዕለት አክብረነዋል። ቤተክርስቲያን አልዓዛር ብላ ቀን ሰጣ አልዓዛርን አክብረዋለች። ሮብ ዕለት ዓለምን ሆነ የሚልም ጥያቄ ያስነሳል። አልዓዛር የተነሳው የዚህ ዕለት አይደለም፣ በሌላ ጊዜ ነው የተነሳው። ለምንድን ነው እዚህ ላይ መጥቶ ሮብ ዕለት አሁን ይሄ ከትንሣኤ ቀጥሎ አራተኛው ቀን ላይ አልዓዛር ሮብ ዕለት ለምንድን ነው ሮብ የሆነው የሚል ጥያቄ ይነሳል። ይህ ሲነሳ ደግሞ እንግዲህ ሮብ አራተኛ ቀን ነው ለትንሣኤ። እሁድ 1፣ ሰኞ 2፣ ማክሰኞ 3፣ ሮብ 4 ነው። ይሄኛው አራተኛው ቀን ለምንድን ነው የሚጠቅመው? አልዓዛር በአራተኛው ቀን ነው የተነሳ። 4 ቀን በመቃብር ውስጥ አድሯል። በአራተኛው ቀን ነው ክርስቶስ ያስነሳው አልዓዛርን። ስለዚህ ቤተክርስቲያን አራተኛውን ቀን እዚህ ከክርስቶስ ትንሣኤ አምጥታ ለአልዓዛር ሰጣ ቤተክርስቲያን ታከብራለች ማለት ነው፣ በአራተኛው ቀን ላይ ማለት ነው። ስለዚህ በክርስቶስ ትንሣኤ ይሄኛውን መጀመሪያም ክርስቶስ አልዓዛርን ሲያስነሳ እሱን ትንሣኤ ራሱን የምነሳለው እያለ ነበር። አልዓዛርን ከመቃብር አልዓዛር ጻም መቃብርከ ሲለው ክርስቶስ እንግዲህ ይህንን ሙት ካስነሳ ራሱም እንደሚነሳ በራሱ ስልጣን ኃይል እንዳለው የሚጠቁምና የሚያሳይ ትንሣኤ ነበር የአልዓዛር ትንሣኤ። የአልዓዛር ትንሣኤ ግን ሞትን ያስከትላል። የክርስቶስ ትንሣኤ ግን ሞትን አያስከትልም፣ ሕይወትን እንጂ። የአልዓዛር ትንሣኤ መቃብር አለው እንደገና፣ የክርስቶስ ትንሣኤ ግን መቃብርን ባዶ አድርጎ የተነሳ ስለሆነ በዚህ መልኩ ነው። እና ሌላው ደግሞ ትንሣኤ ልቡና አለ። እንግዲህ ትንሣኤ ልቡና ስንል ምንድን ነው?
ክርስቲያኖች በሙሉ ትንሣኤ ልቡና ስንል ወድቀን በንስሐ የምንነሳበት፣ መልካም ስራ የምንነሳበት፣ ጨክነን ከሆነ የምንራራበት፣ ወድቀን ከሆነ የምንነሳበት፣ ክፉ ከሆነ ደግሞ ደግ የሚሆንበት ትንሣኤ ልቡና ሰው በልቡ የሚነሳበት ማለት ነው። ወደ መልካም ነገር የሚነሳበት፣ ከጨለማ የሚወጣበት፣ ቃሉን የሚሰማበት፣ ክቡር ስጋውን ቅዱስ ደሙን ተቀብሎ ወደ እግዚአብሔር የሚቀርበት ትንሣኤ ልቡና ይባላል ማለት ነው። እና ትንሣኤዎች እንደዚህ እየሆኑ መጀመሪያ ሰው እንግዲህ ከራሱ ሲጀምረው ትንሣኤ ልቡና ነው ማለት ነው። ወደ ራስ መጣ ከዚያ ትንሣኤ ልቡና ያ የመጨረሻው ነው። ትንሣኤ ክርስቲያን የመጨረሻው ስለሆነ ከመሞቱ በፊት በሕይወት እያለ በሕይወት የሚነሳበት ትንሣኤ ልቡና ነው። ስለዚህ ይህንን ቤተ ክርስቲያን በምላትና በስፋት ታስተምራለች፣ ትምህርቷን ታስተላልፋለች። ትንሣኤን ከፋፍላ ማለት ነው። ዛሬ ለትውልዱ የሚያስፈልገውና ትውልዱ ሊቀበለው የሚችለው ትንሣኤ ልቡና ነው። በብዙ ነገር ወድቋል፣ በብዙ ነገር ደቋል፣ ከእግዚአብሔር ርቋል፣ ኃጢአት ሰርቷል፣ ያለው በድቅድቁ ጨለማ ውስጥ ነው። ትንሣኤ ልቡና ያስፈልጋል። ስንነሳ መቃብር ማለት ኃጢአት ነው። መቃብር ማለት መለያየት ነው። መቃብር ማለት ስደት ነው። መቃብር ማለት ሰው ተርቦ ተጠምቶ ማያት ነው። ከዚህ መውጣት ያስፈልጋል። ትንሣኤ ማለት ይህንን ረግጦ መለያየትን ረግጦ ጥላቻን ረግጦ ሰላምን ይዞ መነሳት የራሱ ትውልድ የሚያስፈልገው ትንሣኤ ልቡና ነው። ዛሬ ከዛሬው ጀምሮ ትንሣኤ ልቡና ስንነሳ ትንሣኤ ዘለክብር ይጠብቀናል ማለት ነው። ትንሣኤ ልቡና ሳንነሳ ትንሣኤ ዘለክብር ማግኘት አንችልም። መጀመሪያ ትንሣኤ ልቡና እንነሳለን፣ ትንሣኤ ዘለክብር ይጠብቀናል፣ ከክርስቶስ ጋር በቀኝ እንቆማለን ማለት ነው። ትንሣኤ ልቡና የሌለው ሰው ደግሞ ትንሣኤ አሳር ይጠብቀዋል ማለት ነው። ንስሐ ያልገባና ሰላም የሌለው ሰው ደግሞ ትንሣኤ አሳር ይጠብቀዋል። ማልቀስ፣ ወደ ጨለማ መጣል፣ ከእግዚአብሔር መራቅ፣ ስደት፣ ሞት ባለበት በዚያ ይሄ ይጠብቀዋል ማለት ነው። አሁን ዛሬ የሚያስፈልገን ሁላችንም ይህንን እየሰማን ባለንበት ከዚህ ደቂቃ ጀምሮ ትንሣኤ ልቡና ያስፈልገናል። ምን ሰርቻለሁ? በምን ወድቄያለሁ? ትናንት ከወደቅን ዛሬ መነሳት፣ ትናንት ከበደልን ዛሬ ይቅር ማለት፣ ትናንትና ከቀማን ዛሬ መመጾት፣ ትናንትና ሰውን ከበደልን ይቅር ማለት መናዘዝ፣ ትናንትና ጨካኞች ከነበርን ዛሬ ደግሞ ርኅሩኆች መሆን። ትንሣኤ ማለት እሱ ነው። ሰው ይሄ ነው እና መውደቅ ወድቆ መነሳት ነው። ጴጥሮስ አሁን ትንሣኤ ልቡና ነው የተነሳው። ጴጥሮስ ራሱን ስናይ ትንሣኤ ልቡና ተነስቷል። ክርስቶስን ክዶታል፣ አላውቀውም ብሏል። እኔ ካንተ ጋር እሞታለሁ፣ ሌሎች ቢክዱ አልክዱህም ብሎ አንደበቱን ሞልቶ ተናገረ። ጨለማው ሲመጣ ጠላት ሲበዛ ነገር ሁሉ ውስብስብ ሲሆንበት አላውቀውም አለ። እንዲያውም ያን ሰው እያለ እንዲያውም ስሙን መጥራት ፈራ። ስለዚህ ምንድነው ጴጥሮስ ከዚያን በኋላ ምን አለ? ዶሮ ሲጮህ ትዝ አለውና ትንሣኤ ልቡና ተነሳ። ይዛየ ትንሣኤ ልቡና አለና ማልቀስ ጀመረ፣ እንባውን አወረደ። ያ ትንሣኤ ልቡና ትንሣኤ ዘለክብር ጴጥሮስ እንደገና የሐዋርያት አለቃ ተብሎ ሹመትን አመጣለት። ትንሣኤ ዘልቡና ይሁዳ እንደገና ደግሞ ትንሣኤ ልቡና ደግሞ አላደረገም። ደግሞ እንደገና ወደቀ፣ በዚያው ቀረ። ትንሣኤ ሐሳር የጠበቀው እሱ ነው ማለት ነው። አሁን ይሁዳና ጴጥሮስን ማየት እንችላለን። ያ ይሁዳ አልተነሳም፣ ጴጥሮስ ተነሳ። ከክርስቶስ ጋር አሁን ክርስቶስ የሚፈልገው ኃጢአታችንን ጠልቶ ኃጢአተኞችን ይወዳል። በደላችንን አርቆ በደለኞችን ያቀርባል። በንስሐ እንድንመለስ፣ እንድናነባ፣ እንድናለቅስ፣ ወደሱ እንድንመለስ ትንሣኤ ልቡና ነው ማለት ነው። አሁን በስፋት የመጣሁበት ለዚህ ነው ጠቅላላና ትንሣኤ ልቡና ዛሬ ለሁላችንም ያስፈልገናል። ይህንን የምንከታተል የወደቅን ተነስተን፣ የራቅን ቀርበን፣ ቃሉን ሰምተን ተግባብተንና ተረዳድተን በሰላምና በፍቅር ኖረን እግዚአብሔርን አምልከን ስሙን ጠርተን የሚያስፈልገው የመጀመሪያው ትንሣኤ ልቡና ነው። ከዚያ ትንሣኤ ዘለክብር ይጠብቀናል። የክርስቶስ ትንሣኤ ደግሞ ከፀሐይ 7 እጅ አብርተን መቃብርን ድል አድርገን ሞትን አሸንፈን በክብር የምንነሳበት ነው። ሐዋርያው ቅዱስ ጳውሎስ ይህንን ሞት ይናፍቀዋል። ይህንን ሞት ይናፍቀዋል። ምንድን ነው? እኔ ከክርስቶስ ጋር ልኖር እናፍቃለሁ ይላል። እንዲያው መናፈቅ ነው። ቅዱሳን ይናፍቁታል ይህንን። ምክንያቱም ከሞት በኋላ ሞት ስለሌለባቸው ሕይወት ስላለባቸው ቅዱሳን ይናፍቁታል። ለእናንተ ግን ከእናንተ ጋር ብኖር መልካም ነው፣ ለእኔ ግን መሄድ ይሻለኛል ብሎ ስለዚህ ክርስቲያን ትንሣኤያቸው ከእግዚአብሔር ጋር መኖሪያ ከእግዚአብሔር ጋር መገናኛ ስለሆነ ትንሣኤው ትልቅ መገናኛ ድልድይ ነው። ሞትን የረሳንበት፣ መቃብርን ድል ያደረግንበት፣ ሰይጣን የተዋረደበት፣ የሰው ልጅ ቀና ብሎ የሄደበት ዕለት ነው ትንሣኤውና ከሰፊው በጥቂቱ ይህንን ይመስላል ማለት ነው። በትንሣኤው ዙሪያ ላይ ወደ ኋላም እንመለስበታለን። ብሃኒ በስብሐቲከ ግብረ ዘወሃብከኒ ፈጸምኩ ግብረ ዘወሃብከኒ ፈጸምኩ። እናመሰግናለን መምህራችን፣ እግዚአብሔር ይስጥልን። ሁለተኛው ጥያቄያችን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን የተነሳው አንድ ጊዜ ነው። ዳግም ወደ መቃብር መውረድ የለበትም። ነገር ግን ቤተክርስቲያን ዳግም ትንሣኤ ብላ ትንሣኤውን ታከብራለች።
ድጋሚ ወደ መቃብር ሳይወርድ እንዴት ነው ዳግም ትንሣኤ ብሎ ማክበር? ጥሩ ጥያቄና አስፈላጊ ነው። ዳግም ትንሣኤ የሚል ቅጽል አለው። ትንሣኤን አክብረናል። ዳግም ትንሣኤ ደግሞ በሳምንቱ እሑድ ላይ ደግሞ እንደገና በብዛት ሰው የመጀመሪያው ትንሣኤ ላይ ደክሞት በየቤቱ ያሳልፋል። ዳግም ትንሣኤ ብሎ እንደገና ሰው ይጠያየቃል። የሚጠያየቅበት ነው። የዳግም ትንሣኤ እንገናኝ እመጣለሁ የሚልም ቀጠሮ የሚያዝበት ነው። በብዛት ሰው ከሰው ጋር የሚገናኝበትና የሚጠያየቅበት ማህበራዊ ተግባራት ደግሞ የሚከናወኑበት እንደሆነ በምላትና በስፋት የታወቀ ነው እና ለምንድን ነው ዳግም የሚለው? እውነት ነው ህብረተሰቡ ሊያውቀውና ሊረዳው ምን እንደሆነ አስፈላጊነቱን መረዳት አስፈላጊ ነው። ዳግም የተባለበት ምክንያቱ ከመጀመሪያው ትንሣኤም ለየት ያለ ስርዓት አለው። እንግዲህ ጠቅላላ ቃለ እግዚአብሔሩ በሙሉ ስርዓቱ ጠቅላላ የዳግም ትንሣኤ የሚከናወነው የመጀመሪያው ትንሣኤ ቃለ እግዚአብሔር ነው። በቤተ ክርስቲያን ምንም ለውጥ የለውም። ሙሉ በሙሉ ቃለ እግዚአብሔሩ የእያንዳንዱ የራሱ የቻለ ቀን አለው። አንድ እሑድ ከተባለ አይደገም፣ ይቀጥላል ሌላ። አሁን የዳግም ትንሣኤ ቃለ እግዚአብሔሩ አንድ ነው፣ ምንም ልዩነት የለውም። በዚያው ነው የሚሄደው ማለት ነው። እንግዲህ ዳግም ትንሣኤ ነው። ዳግም የሚለው ላይ ስንመጣ ግን ምንድነው ዳግም የሚለው የተሰጠው? ትንሽ ልዩ የሚያደርገው ከቅዳሴ በኋላ እንደገና ምስማክ ይሰበክና ቅዳሴ ከወጡ በኋላ ምስማክ ይሰበካል፣ ወንጌል ይነበባል። ይሄ ራሱ ደግሞ እንደገና ድህረ ቁርባን ይባልና ከቁርባን በኋላ የሚከናወን ስርዓት አለው። ስለ ዳግም ትንሣኤ ነው። ይሄኛውን ደግሞ ዳግም ብቻ ሳይሆን ፈጸምነ የሚልም ስም አለው። ፈጸምነ የሚልም የሚጠራበት መጠሪያ ያለው ደግሞ ይሄ ዳግም ትንሣኤ ማለት ነው። እና ምንድነው ዳግም የተባለበት? ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን ተነስቶ መጀመሪያ ለማርያም መግደላዊት ታይቷታል። ከዚያ በመቀጠል እንደገና ለቅዱስ ጴጥሮስና ለቅዱስ ዮሐንስ ተገልጧል። እንደገና እንደዚያው ሲነጋገሩ ክርስቶስ ተነስቷል፣ በእውነት ተነስቷል፣ እንደተናገረ ተነስቷል እያሉ በየግላቸው ማውራት ጀመሩ። ማርያም መግደላዊት እየሮጠች ሄዳ ተነስቷል ላነገረቻቸው። አንዳንዶች ይጠራጠራሉ፣ አንዳንዶች ይሄ ነገር እንዴት ይሆናል እያሉ፣ አንዳንዶች ሰርቀው ወስደውታል እያሉ ከጠላት ጋር የሚማውራት መንፈስ ነበረባቸው። ክርስቶስ ምሽት እሑድ ለሰኞ ማታ ላይ በር ዘግተው አይሁዳውያንን ፈርተው አንገታቸውን አቀርቅረው እንባቸውን እያፈሰሱ ጠላት ካሁን መጣ፣ ገደለን፣ አረደን፣ ቀበረን እያሉ ሞታቸውን ሲጠባበቁ ክርስቶስ በዝግ ቤት ገብቶ ምንም ድምፅ ሳይሰማ በር ሳይንኳኳ በዝግ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ደነገጡ። የዚያን ጊዜ በጨለማ ውስጥ ናቸው፣ ብርሃን ሆነላቸው። ሰላም ጠፍቶባቸዋል፣ ሰላምን አበሰራቸው። እንባቸውን ያፈሳሉ፣ እንባቸውን አበሰላቸው። ሰላም ለእናንተ ይሁን ብሎ አረጋጋቸው። ከዚያን በኋላ እንግዲህ ይሄ ምንድነው? በዝግ ቤት ገብቶ እነሱን ማብሰር የራሱ ትልቅ ስራ ከትንሣኤው የበለጠ ያ ከዝግ መቃብር ወጥቶ በዝግ ቤት ገባ እንደገና። የዚህን ጊዜ ሐዋርያትን አበሰራቸው፣ ስለ ሰላም ነገራቸው፣ አረጋጋቸው። ሐዋርያት ሐዘናቸው ወደ ደስታ፣ ልቅሷቸው ወደ ሳቅ፣ ጨለማ ወደ ብርሃን ተቀይሮላቸው እግዚአብሔር ማመስገን ጀመሩ። በዚያን መካከል ግን ቶማስ አልነበረም። 11 ናቸው። ይሁዳ ተለይቷል። 10 ናቸው ያሉት። ይሁዳ ተለይቶ ጠፍቷል። 12 ነበሩ፣ ገና 11 ናቸው። ከ11 ደግሞ ቶማስ የለም። 10 ናቸው ያሉና ለ10 አበሰራቸው፣ ነገራቸው፣ ደስ አላቸው። የክርስቶስን ትንሣኤ ከሰው ከምንሰማ ከሰው ከምናይ ተነስቷል ከምናወራ እሱ ተገለጠን ብለው ማመስገንና መዘመር ጀመሩ። በዝግ ቤት ገብቶ ሰላም አላቸው ማለት ነው። ቶማስ አልነበረም። ስለዚህ የመጀመሪያ የተደረገው መቼ ነው? የትንሣኤ ዕለት ማታውን እሑድ ወደ ማታ ለሰኞ ማታውን ጨለማው ሲመጣ አካባቢ ነው ይሄ የሆነው። ቀኑን ሙሉ ሲነጋገሩ ውለዋል። ማታ ግን ሌሊት ጨለማ ለብሰው መጥተው ክርስቶስንም ያዙት በጨለማ ነው። እኛንም በጨለማ የሱ ተከታይ ናቸው ብለው ያርዱናል፣ ይገድሉናል፣ ይቀብሩናል፣ መከራ ያደርሱብናል ብለው ድምፃቸውን አጥፍተው ትንፋሻቸውን ውጠው አንገታቸውን አቀርቅረው ሞታቸውን እየተጠባበቁ ሲኖሩ ነው የደረሰላቸው ማለት ነው። ስለዚህ እነዚህን 10ን ያረጋጋቸው፣ ሰላም ለእናንተ ይሁን ብሎ የተወሰደባቸውን ሰላም መለሰላቸው። የጨለመ ሕይወታቸውን አበራላቸው፣ እንባቸውን አበሰላቸው፣ ሰላማቸው መለሰላቸው፣ አረጋጋቸው፣ አጽናናቸው። ስለዚህ ይህንን አረገና ቶማስ መጣ። ቶማስ ሲመጣ ነገሩት፣ ክርስቶስ እኮ ተነስቷል አሉት። 10ሩም አንዱ ነው። እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ ሆነው ክርስቶስ ተነስቷል ሲሉት ቶማስ እንዴት ይሆናል አላምንም አለ። ይህን ነገርም አላምንም፣ ዓይኔ ካላየ ጆሮዬ ካልሰማ ከራሱ አንደበት እጄ ደግሞ ካልዳሰሰ የተወጋውን እኔ አላምንም አለ። እንዲህ አንተ እስከ መቼ ትጠራጠራለህ? እናቱንም ተጠራጥረህ ነበረ ተነሳች ስንል ቀደም በደመና ተሱ ትጠራጠራለህ፣ አንተ ተጠራጥረህ ታጠራጥረናለህ፣ ጥርጥር ከአንተ እስከ መቼ ነው ብለው መውቀስ ጀመሩ። ቶማስ አይ እኔ ካላየው እናንተ አየን ብላችሁ ልታስተምሩ ነው፣ እኔ ግን ሐዋርያት እናንተ አዩ ብዬ ነው ወይም አስተምረው ከዚህ በኋላ እኔ ማየት አለብኝ ብሎ የሐዋርያነት መስፈርቱ አንዱ የክርስቶስን ትንሣኤ በዓይን ማየት ነው። መስፈርቱ አንደኛው ለሐዋርያነት የሚያበቃ የክርስቶስን ትንሣኤ በዓይን አይቶ ተረድቶ ከራሱ ለመናገሩ ለመስከር መስፈርቱ አንዱ ስለነበረ ኋላ
በዚህ ነውና እንደገና በሌላው ቀን በሳምንቱ በሌላ ቀን አንድ ላይ ተሰብስበው ባሉበት ሰዓት አንድ ላይ ባሉበት ቶማስም 11 ባሉበት እንደገና ለሁለት ጊዜ የምናገኘው ዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ላይ የመጀመሪያውን ነው። እንደገና ከቁጥር ደግሞ 26 እስከ 29 ያለውን የቶማስ የዳግም ትንሣኤን የምናገኘው በዮሐንስ ወንጌል ምዕራፍ 20 ከ19 እስከ 26 ያለው የመጀመሪያውን መገለጥ እንደገና ከ26 እስከ 29 ያለውን ደግሞ የቶማስ መገለጥ ነው። ስለዚህ ቶማስ ባለበት እንደገና አሁንም በዝግ ቤት ገባና ሰላም ለእናንተ ይሁን አላቸው። ስለዚህ ሐዋርያት አዲስ አይደለም፣ ለሌሎቹ ለቶማስ አዲስ ነው። ለነሱ ቀደም አይተዋል፣ ተረድተዋል፣ ሰላማቸው ተመልሷል። መናገር፣ መዘመር፣ ድፍረት፣ ጽናት፣ ብርታት መጥቶላቸው ደስ ብሏቸው እየተናገሩ ነው። ስለዚህ አዲስነቱ የሁለተኛው የማን ነው ከተባለ የቶማስ ነው። ቶማስ ከዚያን በኋላ ቀረበና ና አለው። እስከ መቼ ትጠራጠራለህ? ና የተወጋው ጎኔን እጅን ስደድና ዳስ አለው። ቶማስ የተወጋው ጎኑን አየው፣ ዳሰሰው። ስለዚህ እግዚእ አምላኬ ብሎ ቶማስ አመነና የበለጠ መሰከረ። ስለዚህ ዳግም ትንሣኤ ብላ ቤተክርስቲያን የምታከብረው ለምንድን ነው ካልን የቶማስ መታሰቢያ ነው። ቶማስ የብቻውን ሆኖ እንደገና ከእርሱ ጋር የተገለጠበት አምላኬ እግዚእ ብሎ እንደገና ደግሞ አምላኩን ያከበረበት ትንሣኤውን ለሁለተኛ ጊዜ በዝግ ቤት ገብቶ ሰላምን ያበሰረበት ስለሆነ ለሁለተኛ ጊዜ የሚለው ወደ ዝግ ቤት ሁለተኛ ጊዜ የገባበትና ሐዋርያት የሚያጽናናበት ቤተክርስቲያን ዳግም ትንሣኤ ብላ በምላትና በስፋት ታከብረዋለች ማለት ነው። ዳግም ያሰኘው ይሄ ነው፣ ሌላ አይደለም። ዳግም ያሰኘው ሁለተኛ በዝግ ቤት ገብቶ ሰላም ስላላቸው ነው። ስለዚህ ያ በዝግ ቤት ገብቶ ስላላቸው ዳግም ትንሣኤን ታከብራለች። ይሄ ሰላም አሁንም ለእኛ ለተከታታይ ለምናደምጥ ዛሬም ለክርስቲያን በሙሉ ሰላም ያስፈልገናል ማለት ነው። በዝግ ቤት ያለ ነው፣ ብዙ ነገር ተዘግቶብናል ማለት ነው። ብዙ ነገር ጨለማውቶናል ማለት ነው። ስለዚህ ዛሬ ክርስቶስም በዝግ ቤት በተዘጋ ሕይወታችን በተዘጋ በራችን ልባችን ገብቶ ሰላም ለእናንተ ይሁን ብሎ ሲያበስረን መለያየት ይጠፋል። ሁሉም ነገር ጠፍቶ ሰላም ይፈጠራል። እንባችን ይታበሳል፣ ሰላማችን ይመለሳል። አንድነታችን፣ ብርታታችን የሁሉ ምንድነው? ትንሣኤው ሰላም ይዞ ነው የሚመጣው። ከትንሣኤ በኋላ ነው ሰላም ለእናንተ ይሁን ያላቸውና ትንሣኤውን ስናከብር ሰላም ያስፈልገናል ማለት ነው። ያለ ትንሣኤ ደግሞ ሰላም የለም። ከትንሣኤው በኋላ ሰላም በራሱ ባለቤት በትንሣኤው ባለቤት በክርስቶስ ሰላም ተሰብኳል። ሰላም ለእናንተ ብሎ የተነጠቀው የተወሰደው የጠፋውና የደበዘዘው ሰላም ለሐዋርያት ተመልሶላቸዋል። ዛሬም ደግሞ ለእኛ ለክርስቲያኖች የጠፋው ሰላማችን የደበዘዘው ሰላማችን የጨለመው ሕይወታችን የሚመለሰው ክርስቶስ ራሱ ትንሣኤውን አምነንና በትንሣኤው በፍቅር በአንድነት ስንኖር ሰላም ለእናንተ ይሁን ብሎ ሰላማችንን ይመልሳል፣ ሕልማችንን ያብሳል፣ ወደ ነበርንበት ይመልሳል ማለት ነው። ስለዚህ የሀገራችን ሰላም የሚመለሰው በእግዚአብሔር ፈቃድ በእግዚአብሔር ቸርነት ትንሣኤውን በህብረት በአንድነት በፍቅር ስናከብር ሰላም ለእናንተ ይሁን ብሎ የተወሰደውን ሰላማችንን ይመልስልናል ማለት ነው። ዳግም ትንሣኤ የተባለበት ሁለተኛ በዝግ ቤት ገብቶ ለቶማስ ያበሰረበት ነው። አንተ ተጠራጣሪ አትሁን፣ ተከራካሪ አትሁን፣ አማኝ እንጂ ተጠራጣሪ አትሁን ብሎ መጠራጠርን ከውስጡ አውጥቶ እምነትን በውስጡ አድርጎ ሰላምን ያስተማረው የመከረው የዳግም ትንሣኤ ነው። ሌላው ፈጸምነ የሚባልበት አለው። እዚሁ ላይ ጄጄ ፈጸምነ የሚል ስም አለው። ፈጸምነ ግዝ ነው፣ ጨረስን ማለት ነው። ይሄ ምንድን ነው? ፈጸምነ የሚለው እንግዲህ በብዛትም ዳግም ላይ ነው ሰው የሚያውቀው እንጂ ፈጸምነ አልፎ አልፎ ነው የሚታወቀው። ፈጸምነው ምንድን ነው ስንል ይሄ ቅድም እንዳልኩት ከቅዳሴው ከቁርባኑ በኋላ ምስማቅ ተሰብኮ ወንጌል ተነቦ እንደገና የሆነ ማሕሌት ይጀመራል። መዝሙር አለ፣ ይዘመማል፣ ይጸነጸናል፣ ይጽፋት አለ። ሁለት መዝሙሮች አሉ፣ የእግዚእንና በከበይቤ በወንጌል የሚባሉ አሉ። እነዚህ አሉ እና የምንድነው ፈጸምነ ማለት እዚያ ወንጌሉ ላይ የሚነበበው የዮሐንስ ወንጌል ምዕራፍ 17 ከቁጥር 4 ላይ ምንድነው? ምን ይላል? በምድር ላይ የሰጠኝን ስራ ሁሉ ጨርሼ አጠናቅቄአለሁ። ከዚህ በኋላ አባቴ አክብረኝ አመስግነኝ እያለ ይሄ ክርስቶስ በምድር ላይ የተሰጠውን ስራ በምድር ላይ ከሰማይ ወደ ምድር የወረደበት ከድንግል የተወለደበት በስጋ የተገለጠበት ይህንን የመጣበትንና መፈጸሙንና ማከናወን ከዚህ በኋላ ሞት የለም፣ መሰቀል የለም፣ ስደት የለም፣ ረሃብ የለም፣ ከዚህ በኋላ ምራቅ መተፋት ነገር የለም፣ ጨርሻለሁኝ ተነስቻለሁና አባቴ አመስግነኝ እያለ ግብረ ዘዋብ ከኒፈጸምኩ የሚላለው አባ ዋው የሰባኒ በስብሐቲከ ዘዓለም ቅድመ ይትፈጠር ዓለም ሳይፈጠር ካንተ ጋር የነበርኩኝ ዓለም ሳይፈጠር ካንተ ጋር ነኝ። አሁን እንደገና ወደዚህ ዓለም መጥቼ ስጋ ለብሼ ሞቼ ተነስቻለሁ። አሁን አክብረኝ ልጅ ነኝ እያለ ወደ ፈጣሪ ወደ እግዚአብሔር ልጁ ወልድ ኢየሱስ ክርስቶስ
ምስጋና ያቀረበበት ማለት ነው። እና ጨርሻለሁ ስራዬን ይለዋል። ይሄ ስራው ምንድነው? አንድ ሞት ነው፣ መስዋዕትነት ነው፣ መቀበር ነው፣ መገፈፍ፣ መገረፍ፣ ምራቅ መተፋት። እንግዲህ ፈጣሪ ሆኖ በፍጡራን እጅ የተንገላታበትን ከዚህ በኋላ በእነሱ እጅ አልያዝም፣ መቃብር የለም፣ ሞት የለም፣ ስደት የለም። ከዚህ በኋላ የመጣሁበትን ስራዬን አጠናቅቄያለሁና አባት ወይ ክብር ምስጋና እያለ ለአባቱ ምስጋና ሲያቀርብ እናየዋለን ማለት ነው። በዚህ ምክንያት የሚል ስያሜ የተሰጠው ፈጸምነ የሚልም ሌላም ድጋሜ መጠሪያ ስም አለው። አንደኛው ይሄ ነው። ዳግም ትንሣኤና ፈጸምነ የሚል ሁለት መጠሪያ ያለው ማለት ነው። አመሰግናለሁ። ሃሌሉያ በከ ማይብየ እግዚእነ በወንጌል። እግዚአብሔር ይስጥልን። እናመሰግናለን መምህራችን። ሌላኛው ያው አብዛኞቻችን ልደት መቼ እንደሚሆን ጥምቀት መቼ እንደሚውል እናውቀዋለን። ሁል ጊዜ ግን የበዓለ ትንሣኤ ዕለቷ እሁዷን ትጠብቃለች እንጂ ወራቱ ይቀያየራሉና ይህ ለምን ሆነ? እንደ ሌሎቹ ቁርጥ ያለ ወር ቀን ለምን የለውም? ጥሩ መልካም ጥያቄ ነው። እንግዲህ ልደት ያው ይታወቃል ታኅሳስ 29 እና 28 እንደየ በአራት ዓመት የሚሆንበት አለ። ጥሩ ጥያቄ ነው። ትንሣኤ ግን የራሱ እንትን አለው። በባሕረ ሐሳብ ወይም አወጣጥ ላይ ሲመጣ የመጀመሪያው ምንድን ነው? መጀመሪያ ጾሙ የሚገባበት ይወርዳል ይወጣል። ከነነዌ ጀምረን ነው እንግዲህ ነነዌ ላይ መቼ እንደምትውል ከዚያ እንትን እያል የመጨረሻ አለው፣ ዝቅተኛ አለው፣ ከፍተኛ አለው። እሱ በባሕረ ሐሳብ የሚተነተንና የሚሰጥ ነው። የመጨረሻ ዝቅ መቼ የመጨረሻው እንትኑ ጾሙ መቼ እንደሚገባ ይታወቃል። ጾሙ ደግሞ መጨረሻ ደግሞ መውጫ ትልቁ ደግሞ አለው፣ ጣር አለው ደግሞ እስከ ሚያዝያ ጠቅላላ አለው እና ይሄ ምንድን ነው? በባሕረ ሐሳብ ዙሪያ ነው። በባሕረ ሐሳብ ዙሪያ ስለሆነ ጥንት ትንሣኤው ሚያዝያ መጋቢት 29 ነው ይታወቃል። ከዚያን በኋላ ግን በዚህ ብዙ ጊዜ ተከብሯል። ስቅለትንም እዚያው ጥንተ ስቅለቱ 27 ዓርብ ነው። እንደገና 28 ቅዳሜ 29 መጋቢት ላይ ይሄ ብዙ ጊዜ ሲከበር ቆይቷል። እንደገና ሊቃውንት አቡሻር ቀመር ሲመጣ እንደገና እንትን ለማለት ጾሙ የሚገባው መቼ ነው? 55 ቀናት ናቸው ጾሞች አይደለ? 55 ቀናት እንግዲህ ጾሙ ከገባበት ጀምሮ ጾሙ የሚገባው ደግሞ ከነነዌ ጀምሮ በዚያ አወጣጥ ነው በባሕረ ሐሳብ የምንመጣውና ይሄ በባሕረ ሐሳብ የሚሰጥና የሚተነተን ነው። ይወጣል ይወርዳል። ወራቱም ቀናቱም ይለያየ። ቀናቱ እሑድ ነው አይለቅም። ግን ወራቱ በስንት ቀን የሚለው በ16 በ17 ሊሆን ይችላል 28 በእነዚህ ነውና የባሕረ ሐሳብ ጉዳይ ነው። ቤተክርስቲያኗም ይህን ነው የምታውጀው። መጀመሪያ መስከረም ላይ ነው የሚታወቀው። መስከረም ላይ ሰው ዝግጅት እንዲያደርግ መስከረም ላይ ዓመቱ ሲሰርቅ ጠቅላላ አጽዋማትን በዓላትን አውጥታ ትንሣኤ መቼ እንደሚውል ታውጃለች። ቤተክርስቲያን ስንዱ እመቤት ናትና አስቀድማ ለልጆቿ የዓመቱን በዓላት የዓመቱን ጾም መቼ እንደሚውል መቼ እንደሚከናወን አስቀድማ ምዕመኑ ተሰብስቦ ያውቀዋል። ከዚያም በኋላ ፕሮግራሙን ያወጣል፣ ጥንቃቄ ያደርጋል። የዓመቱን እቅድ አውጥታ ቤተክርስቲያን ስንዱ ናት ያልኳት ለዚህ ነው። ማኔጅመንቷ የዓመቱን አጽዋማት በዓላት በአንድ ጊዜ አሳውቃ ከዚያን በኋላ ሰው የሚመራው በዚህ ስለሆነ በባሕረ ሐሳብና በዚህ በአወጣጡ ነው የሚለው ማለት ነው። ሰብሐኒ በስብሐቲከ ግብረ ዘወሃብከኒ ፈጸምኩ። ሌላው ደግሞ እንደ ማሳረጊያ የሚሆነን ጥያቄ ያው ትንሣኤ ለሰው ልጆች ነው ክርስቶስ የተነሳውና ትንሣኤና የሰው ልጅ ምን ያገናኛቸዋል ብንል ጥሩ ጥያቄ ነው። እንግዲህ ዓላማው ምንድነው? ትንሣኤና ክርስቲያን ሰው ልጆችን ምን ያገናኛቸዋል ነው። በጣም ግንኙነታቸው ሰፋ ያለ ነው።
ሰውም በዚህ ምድር ላይ ሲኖር ትንሣኤውን ተስፋ አድርጎ ነው። ትንሣኤ ባይኖር ኖሮ የሰው ልጅ እንደ እንስሳ መኖር ይጀምር ነበረ። ትንሣኤ ባይኖር ኖሮ ተስፋ የለውም፣ መልካም ስራም የለም። አሁን ትልቁ ዓላማችን ትንሣኤ ነው። በትንሣኤ የምናገኘው ዛሬ የምንዘራው ዛሬ የምናደርገው በትንሣኤ በቅሎ አፍርቶ ለምልሞ የምናጭደውን ነው። ዛሬ የምንጾም የምንጸልይ፣ ምጽዋቱ፣ ስግደቱ፣ አምልኮቱ፣ ይሄ ጠቅላላ አምልኮቱ ስርዓቱ ዛሬ ጠቅላላ በትንሣኤ እናገኘዋለን ብለን ነው። ይሄ ሁሉ ድካምና ትንሣኤ ለሰው ልጅ ጠቅላላ ህይወቱ ነው፣ እንቅስቃሴው ነው። ትንሣኤ ለሰው ልጅ ጠቅላላ መነሻ መድረሻው፣ መጀመሪያ መጨረሻው ጠቅላላ ህይወት ሁሉና ነው። ትንሣኤ ባይኖር ኖሮ የሰው ልጅ ከእንስሳ የተሻለ ህይወትም አይኖረውም ማለት ነው። ለምን እንስሳት አሁን ከሞቱ ቀሩ፣ ፈረሱ፣ በሰበሱ እንነሳለን አይሉም፣ አያስቡም። እኛም ልክ ከእንስሳት የተሻለ ሀሳብና ህይወት አይኖረንም ነበር ማለት ነው። ስለዚህ ምንድነው ቅድም ብያለሁ፣ ተንሥአ እግዚእነ ከመ ይማረነ ተንሥኦ ሥጋቴነ። ክርስቶስ የተነሳው የእኛን ሥጋ መነሳት ሊያስተምረን ነው ይላል። ክርስቶስ የተነሳውም ክርስቶስ የወረደውም የተወለደውም የሞተውም ለሰው ልጅ ብሎ ነው። ክርስቶስ መከራ የተቀበለው ክርስቶስ የተነሳው ይህ ሁሉ የተደረገለት ለሰው ልጅ ስለሆነ ነው። የተከፈለ መከራ ነውና በትንሣኤ የተቋጨው በእርገትም ደግሞ የተጠናቀቀው ዳግም ይመጣል ብለን ተስፋ የምናደርገው እኛን ትንሣኤ ነው። ክርስቶስ ይወስደናል በክብር ያኖረናል ብለንና ትንሣኤ ለሰው ልጅ ትልቁ ለቤተ ክርስቲያን ትልቁ መሰረቱ አለውና ትንሣኤ ነው ማለት ነው። ትንሣኤ ባይኖር ኖሮ ከእንስሳት የተሻለም ህይወትም ጠቅላላ አላፊ ጠፊ ረጋፊ ሆነን ከመቃብር በኋላ ምንም ተስፋ የሌለን ሆነን ጉዟችን እስከ መቃብር ነበር የሚሆነው። ስራችን እስከ መቃብር ነበር የሚሆነው። አሁን ግን እኛ ስራችን ከመቃብር በኋላ ያለውን ነው። ከመቃብር በኋላ ትንሣኤ አለ። ከሞት በኋላ ህይወት አለ። ከመውደቅ በኋላ መነሳት አለ። ከማጣት በኋላ ማግኘት አለ። ከዚህ ጠፊ ዓለም ይልቅ የማያልፍና የማይጠፋ ዓለም አለ። ከአባታችን ከእግዚአብሔር ጋር እንኖራለን ብለን ዛሬ መልካም ስራ የምንሰራው በዚህ መንገድ ነው እና ትንሣኤ ለሰው ልጅ ትልቁ ህይወቱ ነው ማለት ነው ጠቅላላና ለዚያ ነው ትንሣኤንም በስፋት በምላት በድምቀት እያከበርን ያለ ነው። የክርስቶስ ትንሣኤ ትንሣኤያችን ነው ብለን ነውና ስለዚህ ትልቅ ቦታ ያዘ ነው በክርስቲያኖች በእኛ ዘንዳ ትንሣኤ ለእኔና ለእናንተ ምንድነው ትልቅ እንትን ነው። ትንሣኤ ባይኖር ነው ቅድም እንዳልኩትም ምንም ከእንጨቱም ከእጽዋቱም የተሻለ ፈርሰን በስብሰን እዚሁ አፈር ሆነን እንቀር ነበረ ማለት ነው። እኛ ግን ከዚያ የተሻለ ህይወት አለን ነው የምንለው እና ትንሣኤ ለሰው ልጅ ትልቅ ቦታ አለው። አመሰግናለሁ። እሺ፣ እግዚአብሔር ይስጥልን። በጣም እናመሰግናለን። የነበሩን ጥያቄዎች እነዚህ ናቸው። እንደ ማሳረጊያ የሚሉን ነገር ካለ ማጠቃለያ። ጥሩ ነው እንግዲህ ጠቅለል አድርገን ስናየው የመጣንበትና ያየነው ዓላማው ትንሣኤ ሰው ትንሣኤውን አውቆ አሁን ካለበት ህይወት እንዲነሳ ከወደቀበት ከራቀበት እንዲቀርብ ቃሉን እንዲሰማ ተባብሮና ተፋቅሮ እንዲኖር ጥላቻን መለያየትን እንዲያደርግ ሰላምን እንዲፈጥር ትንሣኤ ጠቅላላ ህዝብና አሕዛብ አንድ የሆኑበት ጨለማው የተወገደበት ሰላም የታወጀበት ጠላት ያፈረበት ትንሣኤውንም ምንድነው ጠቅላላ ክርስቶስ ሲነሳ አልተነሳም በሉ ተብለው ጥበቆቹ ወይንም ዘበኞቹ በብር ተገዝተው አንደበታቸውን ይዘው ነበረ እንዳይናገሩ ሰርቀው ወሰዱት በሉ ተብሎ ነበረና ስለዚህ ምንድንም ትንሣኤያችን በገንዘብም በጥቅምም ሳይሆን በህይወታችን የተዋሃደ ከኛ ጋር የሚኖር ስለሆነ እውነትን ተናግረን ለስሙ መስከረን ተፈቃቅረንና ተረዳርተን አንድ ሆነን እንድንኖር የሚጠቁምና የሚያስረዳ ነው። ትንሣኤው የተጣላ የሚታረቅበት የራቀ የሚቀርብበት የወደቀ የሚነሳበት ያዘነ የሚጽናናበት ሰላሙን ያጣው ደግሞ ሰላሙ የሚመለስበት ሰው ደግሞ ተጣልቶ ይቅር ተበብሎ በክርስቶስ ይቅር እንዳለን እኛን ሰው ራሱ በጦር እየወጉት በጅራፍ እየገረፉት ምራቅ እየተፉበት በመስቀል ላይ ሆኖ አባት ወይ የሚያደርጉት አያውቅምና ይቅር በላቸው ብሎ ያስተማረን። ስለዚህ አገሪቱ ሁላችንም እርስ በርሳችን ከራሳችን ጋር መታረቅ ያስፈልገናል። ዛሬ ትልቁ ነገር ሰው ከራሱ ጋር ተጣልቶ ነው ያለ። ይገርማቸዋል። ከጎረቤት ጋር አይደለም ከቤተሰብ ጋር አይደለም ከራሱ ጋር ተጣልቶ ራሱን አጥቶ ነው ያለ ሰው። መጀመሪያ ከራሱ ጋር ሲታረቅ ከጎረቤት ጋር ይታረቃል። ከራሱ ጋር ሲታረቅ ከቤተሰብ ጋር ይታረቃልና ትንሣኤው እርቅን ያመጣል፣ ሰላምን ያመጣል፣ ወደ ራስ ይመልሳል፣ ውስጣችንን እንድንመለከትና እንድናይ ያደርጋልና እንግዲህ ይህንን ነው ዋናው ዓላማው የትንሣኤ ዓላማ ስለሆነ ሁላችንም ይህን የምትሰሙና የምትከታተሉ እኔ ማነኝ፣ ትንሣኤው ምንድነው ለእኔ ይዞልኝ የመጣ በትንሣኤው ምንድነው የምናደርገው ብለን ራሳችን መርምረን አውቀን መልካም ስራ ሰርተን እንድንኖር የሚያስተምርና የሚጠቁም መልእክት ነው ያለው። ስለነበረን ጊዜ አመሰግናለሁ። ይህን ጊዜ ባርኮና ቀድሶ የሰጠን በዚህ ጊዜ ደግሞ ተገናኝተን ቃሉ እንድንሰማ ስሙን እንድንጠራ ስለ ትንሣኤው እንድንወያይና እንድንነጋገር የፈቀደልን የረዳን የአባቶቻችን አምላክ የሠራዊት ጌታ ቅዱስ እግዚአብሔር ክብርና ምስጋና ለስሙ ይሁን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም እናትነት አማላጅነት በረከትና ጸሎት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን። እግዚአብሔር ይስጥልን። እግዚአብሔር ያክብር።
ሃሌ ሃሌሉያ በከ ማይብየ እግዚእነ በወንጌል ግብረ ዘወሃብከኒ ፈጸምኩ ወነገርኩ ስመከ ለሰብእ ግብረ ዘወሃብከኒ ፈጸምኩ አባ ወአቡየ ሰብሃኒ በስብሐቲከ ግብረ ዘወሃብከኒ ፈጸምኩ